ሰላም የተወደዳችሁ እንግዲህ ዛሬ ደግሞ ማሳያችሁ ማይክሮሶፍት ዊንዶ እንዴት እንደሚጫን አሳያችኋለሁ ማለት ነው። ቪዲዮውን እስከመጨረሻው ተከታተሉት። ስቴፑን ተከትላችሁ እያንዳንዱን ነገር ሴትአፕ ካደረጋችሁ በኋላ ዊንዶ መጫንን በጣም ቀላል ነው፣ ከባድ ነገር አይደለም። እንግዲህ አንድ ባንድ አሳያችኋለሁ ማለት ነው። በቅድሚያ እንግዲህ የሚያስፈልገን ነገር ምንድነው? የዲስክ ፓርቲሽን የሚባል አለ። እሱን ማየት ይኖርብናል ከሁሉ አስቀድመን። ስለዚህ ዲስክ ፓርቲሽኑን ለማየት ስታርት እንልና ዲስክ ማኔጅመንት ብለን እንጽፋለን ማለት ነው። ከዛ በኋላ እንደዚህ ይመጣልናል። ይህንን ኦፕን እንለዋለን። ከዚህ ዲስክ ማኔጅመንት የሚለው ላይ ዲስካችን ምን አይነት ፓርቲሽን እንዳለው ማየት ይኖርብናል ማለት ነው። አሁን ከዚህ ጋር ራይት ክሊክ አረኩኝ። የዚህ ዲስክ ዋናው ዲስኩ ይሄ ነው። እነዚህ ሁለቶቹ ኤክስተርናል ዲስክ ስለሆኑ ነው። ስለዚህ ይሄኛውን ራይት ክሊክ አደርጋለሁኝ። ከዛ በኋላ ፕሮፐርቲ የሚለውን አየዋለሁ ማለት ነው። እዚህ ላይ እንደምታዩት GUID ፓርቲሽን ቴብል GPT የሚል አለ። ሌላኛው ደግሞ MBR የሚባል ፓርቲሽን ታይፕ አለ ማለት ነው። ስለዚህ አሁን ይሄኛው GPT የሚባል ታይፕ ነው። መጀመሪያ ይሄንን ቸክ እናደርጋለን ማለት ነው። ከዛ ይሄንን እንዘጋለን። ይሄን እንግዲህ ማየታችን ለቀጣዩ ስቴፕ ስለሚጠቅመን ነው። መጀመሪያ ይሄኛውን በዚህ መልኩ ቸክ እናደርጋለን ማለት ነው። ከዚህ ቀጥሎ የሚያስፈልገን ነገር ምንድነው? ሶስት ነገሮች ያስፈልጉናል። እንግዲህ እነዚህ ነገሮች አሳያችኋለሁ። አንደኛው ፍላሽ ነው የሚያስፈልገን። ፍላሽ እንግዲህ እዚህ ላይ እንደምታዩት አንድ 32 ጂቢ ፍላሽ አለኝ። ከዚህ ቀጥሎ ደግሞ የሚያስፈልገኝ ነገር ምንድነው? ዊንዶው አይኤስኦ ፋይል ያስፈልገኛል። እንደምታዩት እዚህ ላይ ዊንዶው 7 ዊንዶው 10 አለ። እኔ አሁን መጫን የምፈልገው ዊንዶው 7 ነው። ስለዚህ አንድ አይኤስኦ ፋይል ዊንዶው 7 ያስፈልገኛል ማለት ነው። ሌላኛው ደግሞ ረፈስ የምትባል ይህንን ነገር ወደ ፍላሹ ቡት የምናደርግበት አፕሊኬሽን ታስፈልገናለች ማለት ነው። እነዚህን ሶስት ነገሮችን በቅድሚያ ማሟላት ይኖርብናል። እንግዲህ ዊንዶውን እና እንደችን ረፌስ የምትባለዋን አፕሊኬሽን ዌብሳይቶች አሉ ከሰራሁላችሁ ቪዲዮ ላይ፣ ከዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ እነዚህን ነገሮች ካሟላን በኋላ እችንን ረፈስ የምትለዋን ዳብል ክሊክ አድርገን እንከፍታታለን። ከዛ እንደዚህ ይመጣልን የስ እንለዋለን ማለት ነው። ከዚህ ቀጥሎ ባይ ዲፎልት ከዚህ ላይ ይመርጠዋል። ይሄን 32 ጂቢ ኤክስተርናል ዲስክ ወይም ፍላሹን ሴሌክት ያደርገዋል ማለት ነው። በራሱ ባይ ዲፎልት ይሄንን ይመርጣል ማለት ነው። ከዚህ ቀጥሎ ምንድነው? የዲስክ ፋይል ወይም አይሶ ፋይል አስገቡ ነው የሚላችሁ ከዚህ ላይ። ስለዚህ አወርዳችሁ ከዌብሳይቶች ያወረዳችሁትን አይሶ ፋይል የምታስቀምጡበት ቦታ አለ። ካስቀመጣችሁት ቦታ ላይ ሄዳችሁ ሴሌክት ታደርጋላችሁ ማለት ነው። አሁን የኔ ከዚህ ጋር ያስቀመጥኩበት አለ፣ ሄጄ መርጠዋለሁ ማለት ነው። እናንተ ለምሳሌ ዴስክቶፕ ላይ ከሆነ ያስቀመጣችሁት እናንተ ያስቀመጣችሁ ዴስክቶፕ ላይ መምረጥ ትችላላችሁ ማለት ነው። እኔ ግን ያስቀመጥኩበት የራሱ ቦታ ስላለ እዛ ሄጄ እመርጣለሁኝ ማለት ነው። ይሄኛው ሌላ ኤክስተርናል ዲስክ ነው ያስቀመጥኩበት። ስለዚህ እዛ ላይ ገብቼ እመርጣለሁ ያስቀመጥኩበት ቦታ ላይ ማለት ነው። ስለዚህ ይሄንን እኔ አሁን መጫን የምፈልገው ይሄኛውን ዊንዶው ነው። ስለዚህ ይሄኛውን ዊንዶው 7 ነው መጫን የፈለኩት። ይሄን ዳብል ክሊክ አድርጌ ከፍተዋለሁ። እንደዚህ የሚል ይመጣል። ቅድም ያሳየዋችሁ GPT እና MBR ዲስክ ታይፑን ምረጡ ያልኳችሁ ለዚህኛው ስለሚጠቅመን ነው። እንግዲህ እዚህ ላይ እንደምታዩት ፓርቲሽን ሲስተም የሚል አለ። እዚህ ላይ ይቅርታ፣ ከዚህ ላይ ያስመርጣችኋል ማለት ነው። አሁን ከዚህኛው ዲስክ ላይ መጫን ብፈልግ መምረጥ ያለብኝ GPT የሚለውን ነው። እኔ ግን አሁን መጫን የምፈልገው ሌላ ኮምፒውተር ላይ ስለሆነ ያኛው ኮምፒውተር ደግሞ ቼክ ሳደርገው MBR ነው። ስለዚህ MBR አደርገዋለሁ ማለት ነው። ባይ ዲፎልት ይሄኛው NTFS ነው የፍላሽ ፎርማቱ ባይ ዲፎልት የሚያስቀምጠው ማለት ነው። ስለዚህ አሁን ይህን ከጨረስን በኋላ ስታርት እንላለን። ከዚህ በፊት ግን ፍላሹ ምንም አይነት ሌላ ፋይል እንዲኖረው አይፈለግም። ምክንያቱም ስለሚጠፋ ነው፣ ሌላ ነገር የለውም። አይፈለግም ካላችሁ እንዳለ ፎርማት ማድረግ ትችላላችሁ። ከዚህ ቀጥለን እነዚህ ነገሮች ካስተካከልን በኋላ ስታርት እንለዋለን ማለት ነው። እነዚህ በሙሉ ፎርማት ይደረጋል እንቀጥል ወይስ እንዴት ነው ይላል። ኦኬ እንለዋለን ማለት ነው።
እንደዚህ ካረገ በኋላ አሁን ክሊር እያደረገ ነው። አሁን ከዚህ ክሬቲንግ ፋይል ሲስተም ይላል። እነዚህን 12 ታስኮች ከጨረሰ በኋላ ትንሽ የተወሰነ ጊዜ ይወስዳል። ተመልሰን እንመጣለን ማለት ነው። ተመልሻለሁ። እንግዲህ እንደምታዩት አልቋል ማለት ነው። ሬዲ ብሏል። ከዚህ ቀጥሎ ይህንን ክሎዝ እናደርጋለን ማለት ነው። እንግዲህ እዚህ ላይ ገብታችሁ ስታዩት ይህንን መጀመሪያ ኢጀክት እናደርገዋለን ፍላሹን ማለት ነው። ለማሳየት ያክል ብዬ ነው። ፍላሹን ነቅዬ እንደገና ባስገባው እንደዚህ አይነት ምልክት ይመጣል ማለት ነው። ይታያችኋል። ዊንዶው ቡት የተደረገበት በዚህ መልኩ ይመጣል ማለት ነው። አሁንም ዊንዶው 7 ነው። ዊንዶው 10 እና 11 ሲሆን ደግሞ ዊንዶው 11 ሲሆን ደግሞ የተለያየ ሎጎ ነው ያላቸው እና የተለየ ሎጎ ነው ያላቸው። በዛ መልኩ ይመጣል ማለት ነው። ኤኒዌይስ እንግዲህ ዊንዶው 7 አሁን ቡት አድርጌ ጨርሻለሁ ማለት ነው። በዚህ መልኩ አምጥቶልኛል። እንግዲህ ዊንዶው ለመጫን የሆነ ያህል ስቴፕ ሄደናል ማለት ነው። ቀጣዩን ደግሞ በቀጣዩ ቪዲዮ አሳያችኋለሁ። መልካም ጊዜ